ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በስደት በሀገር የምትኖሩ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ እርጉዝ እንደሆንኩ ታውቃላችሁ። ሰው አሳ አምሮኝ አሳ እየጠበስኩኝ ነው እና እንድትበሉልኝ ልጋብዛችሁ ነው። ያማራችሁ ሰዎች ይሄን እየጠበስኩ ነው። ይሄ ደግሞ ጠብሼ የወጣው ነው። እየበላሁኝ ነው። እንደዚህ እያደረኩ እየበላሁኝ ነው። ሩዝ ደግሞ አዘጋጅቻለሁ እዚህ ጋር እንደምታዩት። ይሄ ደግሞ ቲማቲም፣ ነጭ ሽንኩርት፣ ሚጥሚጣ፣ ቃሪያ እና የኖርማል ትልልቁ ቃሪያ አድርጌ በጣም ያቃጥላል። እንደዚህ ፈጭቼ አዘጋጅቻለሁ ማለት ነው ለማባያ። ይሄ ደግሞ ዳጣ ነው ቤት ውስጥ የሰራሁት። በቀዩም በዛኛውም በአረንጓዴው ሚክስ አድርጌ ነው የሰራሁት ማለት ነው። ይሄ ደግሞ ሎሚ ነው። ያው አሳ ስትበሉ ግዴታ ሎሚ ይፈልጋል። ሰው እንደዛ ነው ያዘጋጀሁት። ይሄ ደግሞ የሚጠበሰው ነገር ነው። ይሄ ማለት ነው ገና የምጠብሰው ነው። ይሄ ደግሞ ይኸው ምን ላጉርስ እንካያ ጣፈጠት ሳይውት ልጄ ጣፈጠኝ መሰከረላችሁ። ያው እናንተም ብሉ። አትክለይ ሄሎ ማረኝ። መጣ ዳዲ። አሁን ባልየው ደግሞ ተኝቷል እስኪነሳ። ትኩስ ትኩሱን ካልበላችሁ አሳ ሲገለበጥ አምሮ ዋው አሜዚንግ ነው። ላይክ ሁለተኛ ዙር ነው እየገለበጥኩት ያለው። የመጀመሪያው ሁለተኛ ዙር ነው። ትኩስ መሆን አለበት አሳ።